ፍቅር ወይስ ልመና? ክብርህን አጣ። አስተማሪ ጽሑፍ። ወዳጄ አንድ መራራ እውነት ልንገርህ፣ ፍቅር ስጦታ እንጂ እርዳታ አይደለም። ልጅቱ ካልፈለገች ተንበርክከህ በመለመን የምታገኘው ነገር ፍቅር አይባልም፣ አዘኔታ ይባላል። በአዘኔታ የሚኖር ግንኙነት ደግሞ ዕድሜው አጭር ነው። ዛሬ ስለ ራስ ክብር እና መፈቀር ያለውን ልዩነት እንነጋገር። አንደኛ፣ አንተን ለማግኘት ቢዚ ነኝ የሚባል ነገር ሥራ በዝቶብኝ ነው፣ ጊዜ አጥቼ ነው የሚሉ ሰበቦችን አትመን። በዚህ ዓለም ላይ ቢዚ የሆነ ሰው የለም። ያለው ነገር ቅድሚያ የሚሰጠው ነገር ብቻ ነው። አንድ ሰው ለአንተ ጊዜ ካጣ ምክንያቱ ሰዓት ስለሌለው ሳይሆን አንተ በዝርዝሩ ውስጥ ስላሌለህ ነው። ፕሬዝዳንቱም ቢሆን ለሚፈልገው ሰው ስልክ ያነሳል። ስለዚህ ጊዜ ለማይሰጥ ሰው ጊዜህን አትስጥ። ፍቅር እና ቴኒስ ብቻህን የምትጫወተው ጨዋታ አይደለም። ሁለተኛ አማራጭ አትሁን። አንተ ወይም አንቺ ፕላን ቢ ነህ ወይም ነሽ። ሌላው ሲጠፋ ወይም ሲደብራቸው ብቻ ሃይ የሚሉ ከሆነ አንተ መጠባበቂያ ጎማ አይደለህም። ዋናው ጎማ ሲፈነዳ ብቻ የምትፈለግ ምርጫው አንተ ካልሆንክ ራስህን ከዝርዝሩ አውጣ። ሰው በገዛ ፍቃዱ እንጂ በግዴታ አንደኛ አያደርግህም። ሦስተኛ በሩን ከዘጋ መስኮቱን አትስበር። አንዴ አልፈልግም ወይም በዝምታ ሂድ ከተባልክ አትወራጭ። በድጋሚ ለምን እንዴት እያልክ ቴክስት መልእክት አትላክ። ዝምታ ራሱ ትልቅ መልስ ነው። በግድ የተከፈተ በር ወይ የሌባ ነው ወይ የፖሊስ ነው እንጂ የባለቤቱ አይደለም። ልብም እንደዛው ነው። በግድ ከገባህበት ሰላም አታገኝም። ጀግናዬ፣ የሚወድህ ሰው ክብርህን አይነካም። የሚፈልግህ ሰው እንቆቅልሽ አይሆንብህም። ፍቅር ቀላል ነው። የምናከብደው እኛ ነን። ለማይሆነን ሰው በመጓጓት ራስህን አክብር። ሰላም ሁኑ።